የእግዚአብሔር ጄኔራሎች የስኬታቸው ምስጢርና የአንዳንዶቹም የውድቀታቸው ምክንያት። አዘጋጅ ሮበርት ስሊያርደን። ትርጉም ዳንኤል ነጋሽ። አርታኢ ናታን ደምሴና ዘላለም ቸርነት። ተራኪ ስንታየው ጸጋዬ። ዊሊያም ብርሃናም። ታዋቂው የምልክትና የድንቅ ሰው። ክፍል 4። የአገልግሎቱ መክሰም ጅማሬ። ብርሃንሃም መለኮታዊ የፈውስ አገልግሎቱን በተመለከተ ለ9 ዓመታት ያህል የቆየ ተጽዕኖ መፍጠር ችሎ ነበር። በዚህ ጊዜ ውስጥ በታላላቅ ምልክትና ድንቅ የሚያገለግሉ የፈውስ ወንጌላውያን በብዛት ሲነሱ በ1952 ዓመተ ምህረት ውስጥ ብቻ ከፍተኛ የፈውስ ሪቫይቫል በነበረበት ሰዓት 49 የሚሆኑ ታዋቂ የፈውስ ሪቫይቫል ወንጌላውያን በሪቫይቫል ድምፅ መጽሔት ላይ ወጥተው ነበር። በዓለም ዙሪያ ሁሉ የመለኮታዊ ፈውስ አገልግሎት ከፍተኛ ደረጃ ላይ ደርሶ ነበር። ይሁን እንጂ ከዛን ዓመት በኋላ የሪቫይቫሉ እሳት እየከሰመ ሄደ። በ1955 ዓመተ ምህረት ውስጥ ብርሃናም በችግር ውስጥ ከማለፉ የተነሳ በአገልግሎቱ ላይ ስር ነቀል ለውጥ ተከስቶ ነበር። የሊንድሴይ መልቀቅ። በዊሊያም ብርሃናም አገልግሎት ውስጥ ታላቅ ክስተት ከሆነው ነገር አንዱ የጎርደን ሊንድሴይ አገልግሎቱን መቀላቀል ነበር። ሊንድሴይ የቃል ስጦታ ሲኖረው፣ ብርሃናም የጸጋ ስጦታ ነበረው። ከዚህም በተጨማሪ ሊንድሴይ የብርሃናምን ስጦታና አገልግሎት የሚያሳድግ የማደራጀት ችሎታና ብቃት ነበረው። በቀላሉ ለመግለጽ በእግዚአብሔር አጀንዳ የተቀናጁ የአገልግሎት ቡድን ነበሩ ማለት ይቻላል። ከዚህ በኋላ ግን ብርሃንሃም የሊንድሴይን ጠቃሚነት መቀበል አለመቻሉ ብቻ ሳይሆን በእርሱ ላይ ጣቱን በመቀሰር መክሰስና በተወሰነ ደረጃ ችላ ማለት ጀመረ። ብርሃንሃም ብቻውን ተነጥሎ ሊሰራቸው የማይችላቸው ስራዎች በመኖራቸው ምክንያት እግዚአብሔር ሊንድሴይን ለብርሃናም ረዳት አድርጎ እንደሾመው አምናለሁ። ከዚህም የተነሳ ብርሃንሃም ከሊንድሴይ ለመለየት ያደረገው ውሳኔ ትልቅ ስህተት በመሆኑ የአስተምሮ ስህተት ውስጥ እንዲወድቅ አድርጎታል። ያለ ጥያቄ በሚታዘዙ ሰዎች መከበቡ። ብርሃንሃም ለሊንድሴይ ያለው አቀባበል እየቀዘቀዘ መሄዱ ሊንድሴይ በግሉ የነበረው አገልግሎት እያደገ እንዲሄድ ምክንያት ሊሆን ችሎ ነበር። ከ4 ዓመታት ቆይታም በኋላ ሊንድሴይ የብርሃናምን ቡድን ለቆ ሄደ። ሊንድሴይን የተኩት ሰዎች በባህሪና በታማኝነት እንዲሁም ከሊንድሴይ የላቀ ብቃትና ችሎታ ጋር ፍጹም የሚገናኙ አልነበሩም። ብርሃንሃም ለጥቅም የሚቀርቡትን ሰዎች ለማወቅ የሚችልበት የትምህርት ብቃት ያልነበረው ሲሆን በተጨማሪም የንግድ ሥራ ችሎታ እንዳልነበረውና ተገቢውን ትኩረት የማይሰጥ ሰው መሆኑ በአደባባይ የሚታወቅ ነበር። የሊንድሴይ ጠንካራ የሆነ የሂሳብ አያያዝና አስተዳደር ከብርሃናም አገልግሎት ከተቋረጠ በኋላ ብዙዎች የተሰማቸው ነገር ቢሆን ብርሃናም የቀጠራቸው ሥራ አስኪያጆች ለአገልግሎት የሚመደበውን በጀት ለራሳቸው ጥቅም በማዋል አሉታዊ ተጽዕኖ ይፈጥራሉ የሚል ስጋት ነበር። በሊንድሴይ የአስተዳደር ዘመን የብርሃናምን አገልግሎት ከፍተኛ የበጀት አቅም የነበረው ሲሆን በአዲሱ አስተዳደር አገልግሎቱ የገንዘብ እጥረት ይገጥመው ጀመር። ሁኔታዎች አሳዛኝ ከመሆናቸው የተነሳ ብርሃናም አገልግሎቱን በመተው በሙያ ሥራ ለመቀጠር የማሰብ ደረጃ ላይ ደርሶ ነበር። የብርሃናም ጉባኤ በቁጥር እየሳሳ ሲሄድ
አገልግሎቱ የ$15,000 ኪሳራ ገጠመው። በየዕለቱ እስከ 1000 ፖስታ ይላክለት የነበረው የብርሃናም አገልግሎት ቁጥሩ በከፍተኛ ደረጃ በማሽቆልቆሉ በቀን እስከ 75 የሚገመት ብቻ መድረስ ጀመረ። ታላቅ ሪቫይቫል በነበረበት ወቅት ላይ ገንዘብን በተመለከተ የነበረው የብርሃናም ቸልተኝነት ግልጽ ሆኖ አልወጣም ነበር። ነገር ግን ሁኔታዎች ጠበቅ እያሉ ሲሄዱ ቸልተኝነቱ የአገር ውስጥ ገቢ መስሪያ ቤትን ትኩረት በመሳብ በ1956 ዓመተ ምህረት ውስጥ የግብር ማጭበርበር ክስ በወንጌላዊ ብርሃናም ላይ ተመሰረተ። ምንም እንኳን ተቃውሞ ቢያቀርብም በፍርድ ቤቱ ውሳኔ መሰረት ብርሃናም የ$40,000 ባለዕዳ ሆነ። ይህ ዕዳ እስከ ዕድሜ ዘመኑ መጨረሻ ድረስ የዘለቀ ነበር። ብዙም ሳይቆይ ብርሃናም በስብዕናው ዙሪያ ከፍተኛ አድናቆትና ክብር የሚሰጡት ተከታዮች እያፈራ መሆኑን ተረዳ። ሌሎች የፈውስ ወንጌላውያን በግንባር ቀደምትነት እየተገለጡ ሲወጡ የብርሃናም ተከታዮች የሚሰማውን የውስጥ ኩራትና ንዴት በማየት ያረጋጉት ነበር። እነዚህ ተከታዮቹ የብርሃናምን ያልጠራ ራእይ በማደፋፈር አዲሱ ኤልያስ እንደሆነና ከክርስቶስ ዳግም ምጽአት በፊት የሚመጣ እንዲሁም የሰባተኛው ዘመን ቤተክርስቲያን ራስ እንደሆነ ያውጁ ነበር። ብርሃናም ብቸኛ የሆነው የሎዶቅያን ቤተክርስቲያን መልእክተኛ እንደሆነና ማንም ሰው እርሱን ሊተካው እንደማይችል ያውጁ ነበር። በ1958 ዓመተ ምህረት ላይ 10 የማይሞሉ ታዋቂ የፈውስ ወንጌላውያን ብቻ ቀርተው ነበር። ወርቃማና በክብር የተሞላው የፈውስ ሪቫይቫል ድምፅ አገልግሎት ዘመን ማክተሚያው ላይ እንደደረሰ ለብዙዎች በግልጥ እየታየ ያለ እውነታ ነበር። ይህ ወቅት እግዚአብሔርን በጸሎት በመፈለግ በቀጣዩ የእግዚአብሔር መንፈስ እንቅስቃሴ ውስጥ ሊኖር የሚችለው ኃላፊነትና ሥራ ምን እንደሆነ ከእግዚአብሔር የመቀበያ ጊዜ ነበር። በጥሪው ላይ ተመስርቶ አለመቆየቱ ብርሃናም የመጣውን ለውጥ ሊያስተናግድ ካለመቻሉ በላይ ማድረግ ያለበትን ሽግግር መፈጸም ተስኖት ነበር። በቀጣዩ የእግዚአብሔር መንፈስ እንቅስቃሴ ውስጥ የእርሱ ስፍራ ምን እንደሚሆን ከመጠየቅ ይልቅ ጽንፈኝነት ወደ ተሞላ አስተምህሮና ስሜታዊነት ፊቱን አዞረ። ብርሃናም በእግዚአብሔር ትእዛዝ ሳይሆን በራሱ ፈቃድ ወደ አስተማሪነት አገልግሎት ራሱን ከተተ። በነበረው የትንቢት ስጦታ በ1970ዎቹ መጨረሻ ላይ የተነሳውን የእምነት እንቅስቃሴ ተከትሎ የማስተማር ስጦታ እንደገና እንደሚነሳሳ በራእይ ተመልክቶ ሊሆን ይችላል። በተጨማሪም ጊዜውን ባለመጠበቅና ፈጥኖ አገልግሎቱን በመጀመር ምናልባትም ራሱን ቀዳሚና የአገልግሎቱ መሪ ለማድረግ አቅዶ ይሆናል። እዚህ ላይ ብርሃናም ያላስተዋለው ነገር ቢኖር በማይካድ ሁኔታ ታላቅ የቤተ ክርስቲያን መሪ መሆኑንና ከእርሱ የሚጠበቀው ነገር በማስተዋል ወደ ጥሪው መመለስ ብቻ እንደሆነ ነበር። እግዚአብሔር ብርሃናምን አስተማሪ እንዲሆን አልጠራውም። ለዚህም ዋነኛው ምክንያት ቃሉን ጠንቅቆ አለማወቁ ነበር። ከዚህ ችግር የተነሳም በጣም የሚያውኩ አስተምሮዎች በትምህርቱ ሊገለጡ ችለዋል። በቀደመው ወቅት የአገልግሎት ጊዜው ላይ ያመነበትና በጽናት የቆመበት እምነቱም ከእርሱ እየተሸረሸረ ሊሄድ ችሏል። ያለ ጥርጥር ይህ ትልቅ ስህተት ዕድሜውን ሊያሳጥርና እስካለንበት ጊዜ ድረስ በአገልግሎቱ ላይ መጥፎ አሻራ ሊያሳርፍ የቻለ እንደሆነ ተደርጎ ሊቆጠር ይችላል። የራስን መንገድ መምረጥ። ብርሃናም እንግዳ የሆኑ መንፈሳዊ ራእዮችን እንደተቀበለ መናገር የጀመረ ሲሆን
የራእዮቹ ወደ ፍጻሜ መምጣት በመፈለግም ጊዜ ይወስድ ነበር። በ1960 ዓመተ ምህረት ውስጥ ሙሉ በሙሉ በሕዝብ ዘንድ የነበረው ዕውቅና እየከሰመ መሄዱና ሌሎች ወንጌላውያን ከእርሱ ላቅ ያለ ግምት ማግኘታቸው ያሳዝነው ነበር። ለእርሱ ይህ ጊዜ የውድድር ዘመን ነበር። ብርሃንሃም ትንቢታዊ በሆነ መገለጥ ተቀብየዋለሁ የሚለው አስተምህሮ በሕዝብ ዘንድ የነበረው መልካም ተቀባይነት እያሳጣው ነበር። ስጦታዎቹን በአግባቡ ባለመጠቀሙ ትንቢቶቹ በአብዛኛው የተጣመሙና ከመስመር የወጡ ነበሩ። የተቀበለውን የትንቢት ጸጋ ሰዎችን ለክርስቶስ ለመማረክ ማዋል ሲገባው ዓለም አቀፍ ክስተቶችን ለመተንበይ ሙከራ ያደርግ ነበር። የብርሃናም አስተምህሮ። የዚህን አስተምህሮ ጥቂት ክፍል በተመለከታችሁ ጊዜ ሊንድሴይ ከአገልግሎቱ እንዲሄድ መፍቀዱ የብርሃናም ትልቅ ስህተት እንደነበር ትገነዘባላችሁ። ሊንድሴይ ከእርሱ ጋር ቆይቶ ቢሆን ኖሮ በብርሃናም ሕይወት ውስጥ የተከሰቱ ስህተቶች አይኖሩም ነበር። ብርሃናም እስከ ሕይወቱ መጨረሻ ድረስ ያስተማራቸው አስደንጋጭ የሆኑና የመጽሐፍ ቅዱስ መሠረት የሌላቸው በሐሰት የተሞሉ አስተምሮችና ትንቢቶች ከዚህ በታች ባጭሩ ተገልጠዋል። ዘላለማዊ ሲኦል የለም። እንደ አዲስ መገለጥ በማቅረብ ብርሃናም ዘላለማዊ የሆነ ሲኦል እንደሌለ አስተምሯል። ይህን ሲገልጠውም ሲኦል ለረጅም ጊዜ ነው እንጂ ለዘላለም አይደለም በማለት ነበር። ለሁል ጊዜ ወይም ለረጅም ጊዜ የሚለው ቃል በእርሱ አባባል በጊዜ የተገደበ መሆኑን ሲያመላክት፣ ይህ ጊዜ ሲጠናቀቅ በሲኦል ያሉት እንዲጠፉ ይደረጋሉ በማለት ያስተምራል። የእባቡ ዘር። ስለ ሴቶች ሲያስተምርም ሴት ልጅ በእግዚአብሔር የተፈጠረች ሳትሆን ከወንድ ውስጥ የተገኘች ነች በማለት እንስሳቶች በእግዚአብሔር ከምንም ስለተፈጠሩ ከሴቶች በተሻለ መልኩ ደረጃ ያላቸው ፍጥረት ናቸው የሚል ሐሳብ ያቀርባል። ሴቶችን በተመለከተ ሁለተኛ ደረጃውን ሲገልጥ በምድር ላይ በቀላሉ የሚታለሉና ታማኝነት የጎደላቸው ናቸው በማለት ብርሃናም በተጨማሪ ሲያስተምር ሴቶች የእባቡን ዘር እንደተሸከሙና አያይዞም ሴቷና እባቡ በኤደን ገነት የግብረ ሥጋ ግንኙነት በመፈጸም ቃየንን ወልደዋል በማለት ያስተምራል። ብርሃናም ሲናገር የእግዚአብሔር ሐሳብ በአዳም እንዳደረገው ከምድር ትቢያ ሕዝቡን ለማብዛት ቢሆንም የሔዋንና የሰይጣን ድርጊት ይህንን እንዲበላሽ አደረገው ይላል። በሔዋን ምክንያትና ከሰይጣን ጋር በፈጸመችው የግብረ ሥጋ ግንኙነት ዝቅተኛ የሆነው የአፈጣጠር መንገድ ማራባት ሊመጣ ችሏል። እንደ ብርሃናም አገላለጽ ሁሉም ሴቶች የሰይጣንን ዘር ተሸክመዋል። ብርሃናም በአንድ ወቅት ሲናገር የሚካሄደውን የቀብር ሥነ ሥርዓት ያመጣችው ሴት ልጅ ነች። የማናቸውም ስህተት ነገር ምንጭ ሴት ልጅ ነች። የቤተ ክርስቲያን ራስ ካደረጋችኋት ውርደቱ በራሷ ላይ ይሆናል በማለት ይናገራል። ሴት ልጅ ከሰይጣን ጋር ባደረገችው የዘር ቁርኝትና አሳፋሪ ድርጊት የተነሳ ለሰባኪነት ብቃት የላትም። በተጨማሪም ሲያስተምር ከመንፈስ የተወለደው የሔዋን ልጅ ቃየል ሳይንቲስቶችና ምሁሮች የተወለዱበትን ትላልቅ ከተሞች ገንብቷል። በመሆኑም የእግዚአብሔርን መለኮታዊ ወንጌል የሚቃወም ማንኛውም ምሁርም ሆነ ሳይንቲስት የመጣው ከእባቡ ዘር ነው ብሎ ያምናል። ፍቺ። እንደ ብርሃናም እምነት የግብረ ሥጋ ግንኙነትን ለወንዶች ያስተዋወቁት ሴቶች በመሆናቸው ድርብ የሆነ ጋብቻ ሊመጣ ችሏል። በመሆኑም ሴቶች ሊቀጡ ይገባል። ስለዚህ ወንዶች ብዙ ሚስት ማግባት ሲችሉ፣ ሴቶች ግን አንድ ባል ብቻ ማግባት ይኖርባቸዋል በማለት ያስተምራል። ብርሃናም ጨምሮ ሲናገርም
ኢየሱስ የተናገረው ለሴቶች እንጂ ለወንዶች አይደለም በማለት ሴት ልጅ በማንኛውም ሁኔታ ዳግመኛ ማግባት አይፈቀድላትም፣ ነገር ግን ወንድ ልጅ ሚስቱን ፈቶ ልጃገረድ ማግባት ይችላል ሲል በድፍረት ያስተምራል። የአውሬው ምልክት። ብርሃናም ሲያስተምር የሃይማኖት መከፋፈል የአውሬው ምልክት እንደሆነ ፕሮቴስታንቶችን እንደ አመንዝራ ሴት፣ ካቶሊኮችን ደግሞ እንደ አውሬው ይመስላል። ምንም እንኳን ተቀባይነት ባያገኝም እርሱ አይቻለው እንደሚለው ራእይ ራሱን እንደ መጨረሻው ዘመን መልእክተኛና የሎዶቅያ ነቢይ በመቁጠር በራእይ የተጻፈውን ሰባቱን ማኅተም የሚፈታ አድርጎ ራሱን ይመድባል። የአሜሪካንን መጥፋትም በ1977 ዓመተ ምህረት ላይ እንደሚጀምር ተንብዮ ነበር። ከአፉ የሚወጣው ኃይል። ብርሃናም የትንቢት ቃል ሲናገር ከአፉ የሚወጣው ቃል የሰዎችን አካል ወደ ከበረው አካል በመቀየር እንዲነጠቁ የሚያደርግበት ቀን እንደሚመጣ ተናግሯል። ይህ ታላቅ ኃይል የሚለቀቅበት ምክንያት ከብርሃናም አፍ የሚወጣው ቃል የእግዚአብሔርን የመጀመሪያ ስሙን ያህዌን እንደገና ስለሚመልስ ነው። ቀደም ሲል ይህ ስም በትክክል የማይነገር ቢሆንም የብርሃናም አፍ ግን ይህን ለመናገር በተለይ የተበጀ ስለሆነ ይህ ነገር ይፈጸማል ብሎ ያምናል። ኦንሊ ጂሰስ አማኞች በአገልግሎቱ መጀመሪያ ላይ ባይቀበለውም ብርሃናም የኦንሊ ጂሰስ እምነት አስተምሮን በግልጥ መናገር ጀምሮ ነበር። ሆኖም ግን የዚህን እምነት አቀንቃኞች በመቃወም ብዙ ኢየሱስ የተባሉ ሰዎች ሊኖሩ ይችላሉ፣ ነገር ግን አንድ ጌታ ኢየሱስ ክርስቶስ ብቻ ነው ያለው በማለት ይናገር ነበር። በአንድ ወቅት ሲያስተምር በሥላሴ የሚያምኑ ቤተክርስቲያናት አልዳኑም ካለ በኋላ በሌላ ጊዜ ደግሞ ጥቂቶቹ ብቻ ድነዋል በማለት የተጣረሰ ሐሳብ በማስተላለፍ የሥላሴ እምነት ከሰይጣን እንደሆነ ትንቢት ተናግሮ ማንኛውም ይህንን መልእክት የሚሰማ ሰው በኢየሱስ ብቻ እንዲጠመቅ ሲል ትእዛዝ አስተላልፏል። የዳግም ልደትን አስተምሮ በተመለከተ በተደጋጋሚ ይቀያይረው ነበር። አንዳንድ ጊዜ ማንኛውም ሰው መዳን ይችላል በማለት ሲናገር ይቆይና በሌላ ጊዜ ደግሞ ከካልቪን አስተምሮ ጋር በሚስማማ መልኩ መዳን ቢችሉ ኖሮ በሚሊዮን የሚቆጠሩ ሰዎች ያደርጉት ነበር፣ ነገር ግን አይችሉም፣ እነርሱ እንዲቀበሉት የታቀደ አይደለም በማለት ይናገራል። ከዚህ የደቀ መዝሙር ትምህርት ተማሪዎች ቡድን ውስጥ ራሳቸውን መልእክተኞች ብለው የጠሩ ተከታዮች ሊገኙ ችለዋል። ባለንበት ዘመን ብርሃናማውያን በመባል ይታወቃሉ። እነዚያ ቤተክርስቲያናት በማንም ቤተክርስቲያን የሚደገፉ አይደሉም። ምክንያቱም ብርሃናም የተደራጀ ተቋምን ስለሚጠላ ነው። ብርሃናም በዘመኑ ባለች ቤተክርስቲያን የሎዶቅያም መልእክተኛ ነው ብለው ስለሚያምኑ የብርሃናም ተከታዮች ይባላሉ። እስከዚህ ዘመን ድረስ ብርሃማንን እንደ መጋቢያቸው በመቁጠር በትልቁ የተሰራ የብርሃናም ምስል በቤተክርስቲያናቸው ላይ ተሰቅሎ ይገኛል። መልእክተኞቹ ወይም ብርሃናማውያን በመባል የሚታወቁት እንቅስቃሴ በዓለም ሁሉ የሚገኝ ነው። በአፍሪካ ዛይር ውስጥ አራተኛው ትልቁ ቤተክርስቲያን እንደሚገኝ ይታወቃል። የሞቱ ታሪክ። ብርሃናም በ1965 ዓመተ ምህረት የምስጋና ቀን ሳምንት ውስጥ በጃክሙር ቤተክርስቲያን ሰበከ። ምንም እንኳን ጃክሙር በብርሃናም አስተምሮ ባይስማማም በአገልግሎት ጊዜ ሁሉ ጓደኛው ነበር። በታኅሳስ 18 1965 ዓ.ም ላይ በቴክሳስ በኩል ወደ ኢንዲያና ሲጓዙ የብርሃናም ልጅ ቢል ፓውል ከፊት መኪና እየነዳ ብርሃናምና ባለቤቱ ከኋላ በሌላ መኪና ይከተሉት ነበር። በመጠጥ ኃይል መኪና ያሽከረክር የነበረ ሰው ከብርሃናም መኪና ጋር በፈጠረው ግጭት ምክንያት ብርሃናም ከፍተኛ ጉዳት ደርሶበት በሞት አፋፍ ላይ ሲወድቅ፣ ባለቤቱ ግን ሕይወቷ ወዲያውኑ ሊያልፍ ችሏል። የብርሃናም ልጅ ቢል ፓውል
ከመኪናው ውስጥ ወጥቶ አባቱና እናቱ ያሉበት ሁኔታ ከተመለከተ በኋላ ድንገት አባቱ እንቅስቃሴ በማድረግ እናቱ ያለችበትን ሁኔታ ጠየቀው። ቢል ፓውልም ሞታለች በማለት መለሰለት። ብርሃናምም በማስከተል እጄን በእርሷ ላይ ጫን በማለት ትዕዛዝ ሰጠው። ቢል ፓውል በደም የተነከረውን የብርሃናምን እጅ አንስቶ እናቱ ላይ ሲጭን በፍጥነት የልብ ምቷ ተመልሶ መንቃት ጀመረች። ዊሊያም ብርሃናም ለ6 ቀናት ያህል ራሱን ስቶ ከቆየ በኋላ ታኅሳስ 24 1965 ዓ.ም ላይ ሕይወቱ አለፈ። ባለቤቱ ግን በሕይወት ልትቆይ ቻለች። ምንም እንኳን በሞቱ ያዘኑ ቢሆንም በወቅቱ የነበሩት የመንፈስ ቅዱስ አማኞች አብያተ ክርስቲያናት ብዙም አልተገረሙም ነበር። ጎርደን ሊንድሴይ በብርሃናም ሞት መታሰቢያ ላይ ሲጽፍ የብርሃናም ሞት የእግዚአብሔር ፈቃድ መሆኑን በመግለጽ እግዚአብሔር የሰዎች ልዩ የሆነ አገልግሎት ሲጠናቀቅ አስቀድሞ ያያል። በመሆኑም ብርሃናምን ወደ ቤቱ መወሰጃው ጊዜ ይህ ነበር ብሏል። ሊንድሴይ በቱልሳ ኦክላሃማ የነበረውን የወጣቱን ወንጌላዊ ኬኔት ሃጌን ስለ ብርሃናም ሞት የተረዳው መልእክት ተቀብሎ ነበር። ብርሃናም ከመሞቱ ከ2 ዓመት በፊት እግዚአብሔር ለኬኔት ሃጌን የብርሃናምን ሞት ተናግሮት ነበር። በሃጌን በተነገረ የትንቢት ቃል መሰረት እግዚአብሔር ከአገልግሎቱ ላይ የሚወስደው ነቢይ እንዳለ ሲሆን ብርሃናም የሞተበት ጊዜ በትክክል ለሃጌን በተነገረው ወቅት ላይ ነበር። በብርሃናም ላይ አደጋ መከሰቱ በተሰማ ጊዜ ኬኔት ሃጌን አገልግሎት ላይ ነበር። ሃጌን አገልጋዮች ለብርሃናም እንዲጸልዩ ከጠየቀ በኋላ እርሱም ለጸሎት ተንበረከከ። የእግዚአብሔር መንፈስም ለምንድነው የምትጸልየው? እንደምወስደው ነግሬ ነበር በማለት ሲናገረው ሃጌን መጸለይ አቅቶት ከተንበረከከበት ተነሳ። በሃጌን መረዳት ብርሃናም ለጥሪው ባለመታዘዙና ያስተምሮ ስህተትና ግራ መጋባትን በመፍጠሩ የፈውስ ሪቫይቫል አባት የሆነውን ይህን ሰው እግዚአብሔር ከምድር ላይ እንደወሰደው ተረዳ። መንፈስ ቅዱስ ለ4 ጊዜ ያህል የብርሃናምን ሞት እየተቃረበ እንደሆነ ለሊንድሴይም ተናግሮት ነበር። ለብርሃናም መልእክቱን እንዲያስተላልፍ እግዚአብሔር ቢነግረውም ያለ ጥያቄ ትእዛዝ በሚቀበሉ ሰዎች ታጥሮ የነበረውን ብርሃናምን ለማግኘት አልቻለም ነበር። ሊንድሴይ በመጨረሻም መምጣቱን ሳያሳውቅ በብርሃናም ዙሪያ የታጠረውን አጥር በማለፍ ሊያገኘው ችሎ ነበር። ከብርሃናም ጋርም ባደረገው ቆይታ ያለበትን ሁኔታ ሲያስጠነቅቀው እግዚአብሔር በሚፈልግ ቦታ ያገለገልክ በውስጥ ያለው የእግዚአብሔር ስጦታ እንዲገለጥ ለምን አታደርግም? በስፍራ ላይ ቆይ፣ ወደ ሌሎች አገልግሎቶች ለመግባት አትሞክር በማለት አሳስቦት ነበር። ብርሃናም ነገሩን ቀለል አድርጎ ሲመልስለት እውነት ነው፣ ነገር ግን መስበክ ፈልጋለሁ ብሎ ነበር። ብርሃናም አስደናቂ የሆነ የፈውስ ስጦታ ነበረው። ነገር ግን ለማገናዘብ የሚረዳው የመጽሐፍ ቅዱስ ዕውቀት ስላልነበረው የአስተምሮ ውዥንብር ውስጥ ሊገባ ችሏል። ዕውቀት ማጣት ችግር ውስጥ ሆናችሁ በተለይም ከአፋችሁ የሚወጣው ቃል በብዙዎች ላይ አሉታዊ ተጽዕኖን እየፈጠረ ደስታን ወይም ሙሉነትን ሊያመጣ አይችልም። እግዚአብሔር ለብርሃናም ትልቅ ስጦታ የሰጠው ሲሆን ሊወሰድበትም አልፈለገም። ለብርሃናም ከተሰጠው ስጦታ የተነሳ ሰዎች የተሳሳተ አስተምሮን እንዲከተሉ ማድረጉን የተመለከተው እግዚአብሔር በቃሉ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 5 የተጻፈውን ሉዓላዊ የሆነ ትእዛዙን ለመፈጸም ተገደደ። እንደዚህ ተብሎ የተጻፈው ሥጋው ጠፍቶ መንፈሱ በጌታ ቀን ትድን ዘንድ እንደዚህ አይነቱን ለሰይጣን ይሰጥ። በእርግጥ የተፈጸመው የእግዚአብሔር የምህረቱ እርምጃ ነው። ብርሃናምን ከሲኦል እንደታደገው ይታመናልና ከሞት ማስነሳት አልተቻለም። ምንም እንኳን የብርሃናም የስንብት ስነ ስርዓት ታኅሳስ 29 1965 ተካሂዶ የነበረ ቢሆንም እስከ ዕለተ ፋሲካ 1966 ዓመተ ምህረት ድረስ
ቀብሩ አልተፈጸመም ነበር። በወቅቱ የተለያዩ ወሬዎች ይናፈሱ የነበረ ሲሆን የብርሃናም ተከታዮች ከሞት ይነሳል የሚል እምነት ስለነበራቸው አካሉ እንዳይፈርስ የተለያዩ ማቆያ መንገዶች በመጠቀም በማቀዝቀዣ ውስጥ አቆይተውት ነበር። ምንም አይነት ምክንያት ቢሰጥም ይፋ የሆነው እውነት በብርሃናም ልጅ ጥር 26 1966 ዓመተ ምህረት ላይ በመታሰቢያ ስነ ስርዓቱ ላይ የተነገረው ነበር። ይኸውም በወቅቱ የብርሃናም ባለቤት ወደ አሪዞና በመዛወርና ቤተሰቡ ባለበት በኢንዲያና በመቆየት መካከል ለመወሰን ጊዜ ስላስፈለጋት በእርሷ ጥያቄ መሰረት የቀብር ስነ ስርዓቱ ሊዘገይ ችሏል የሚለው ነበር። እርሷ ለመኖር በምትመርጥበት ከተማ እንዲቀበር ፈልጋ ስለነበር ከውሳኔ ላይ እስክትደርስ የብርሃናም አስከሬን በመቃብር ቤት ማቆያ ውስጥ ሊቀመጥ ችሏል። መልእክተኞቹ በመባል በሚታወቁት በብርሃናም ተከታዮች ዙሪያ በፋሲካ ዕለት ይነሳል የሚል ተስፋ እስከ ዛሬ ድረስ አለ። የብርሃናም ልጅ ሲጠየቅ አባቱ የመነጠቅ ዕለት የሚሆነው በፋሲካ ዕለት ነው ማለቱን አረጋግጧል። በብዙ ሐዘንና ከፈቃደኝነት ውጪ ዊሊያም ብርሃናም ሚያዝያ 11 1966 ዓመተ ምህረት ተቀበረ። የመቃብሩን መታሰቢያ በሆነ ሐውልት ላይ የእርግብ አምሳል ተቀርጾ እንዲቀመጥ ተደርጎ የነበረ ሲሆን ይህ የእርግብ ምስል በተደጋጋሚ ይሰረቅ ነበር። ብርሃናም በተከታዮቹ ብርሃናማውያን ወይም መልእክተኞቹ ዘንድ በሰባተኛው የቤተ ክርስቲያን ዘመን ሰባተኛውን ማኅተም የሚፈታ ብቸኛው ሰው በማለት ይታሰባል። የብርሃናም ተከታዮች ብርሃናምን እንደ ሰብአዊ ፍጡር ለመቀበል ፈቃደኛ ያልነበሩ ሲሆን እስከ 1980 ዓመተ ምህረት ድረስ የመመለሱ ወሬ ይናፈስ ነበር። በብርሃናም የማምለኪያ አዳራሽ ውስጥ በየዓመቱ በፋሲካ በዓል ላይ በሚዘጋጅ ልዩ ፕሮግራም ላይ የቀድሞቹ ስብከቶቹ ይደመጡ ነበር። አንዳንዶቹ በውስጣቸው የብርሃናምን በዚህ በዓል መመለስ ተስፋ ያደርጉ ነበር። ምንም እንኳን የብርሃናምን ትንሣኤ እውነትነት በአሁኑ ሰዓት ቤተክርስቲያኑ የሚመሩ መጋቢዎች ባያደፋፍሩም ብርሃናማውያን በመባል የሚታወቁት ተከታዮቹ የብርሃናምን ሞት በፍጹም ሊቀበሉ እንዳልቻሉ ይታወቃል። ከታሪኩ የምንማረው የዊሊያም ማሪዮን ብርሃናም ታሪክ የተጻፈው ለወቀሳ አይደለም። ይህ ምዕራፍ ሊይዝ ከሚችለው መልእክት በላይ ሕይወቱ ትልቅ ኃይል የተገለጠበት ትምህርት እንደያዘ አምናለሁ። የትምህርቱን አጠቃላይ ይዘት ስንመለከት እግዚአብሔር የተናገረንን ብቻ ማድረግ እንጂ መጨመር ወይንም መቀነስ እንደሌለብን ያሳያል። በዚህ ሥራ ውስጥ ጨዋታ የለም። ከእግዚአብሔር የሆነ እንቅስቃሴ ብቻ ነው ያለው። በዚህ ትውልድ ውስጥ የቤተ ክርስቲያንም ሆነ የኛ ዘመን ሊወሰን የሚችለው በሰማይ ነው። በመሆኑም ያላችሁት በእግዚአብሔር ፈቃድ ውስጥ ወይም ከእርሱ ፈቃድ ውጭ ነው። ጥሪያችሁም በእግዚአብሔር በሰማይ የጊዜ ሰሌዳ ውስጥ መሆን አለበት። ብርሃናም በአጠቃላይ የፈለገው ድምፅ መሆን ነበር። በእግዚአብሔር ዕቅድ ውስጥ ቆይቶ ቢሆን ኖሮ ከዚህ ቀደም ታይቶ የማያውቅ ታላቅ የሆነ ድምፅ ይሆን ነበር። በአገልግሎት ውስጥ የነበረው ታላቅነት ሊረሳ ወይም ሊፋቅ የማይችል ሲሆን የስጦታዎቹ ትክክለኛነት የተረጋገጠ ነበር። ነገር ግን አጽንዖት ሰጥተን መረዳት ያለብን በሕይወታችን መንፈሱና የእግዚአብሔር ቃል በአንድነት የማይሰሩ ከሆነ ለትልቅ ስህተት መጋለጣችንን ነው። ብዙዎቻችን እነዚህ ታላላቅ የእግዚአብሔር ወንዶችና ሴቶች ልጆች በሚያገለግሉበት ወቅት በሕይወት ያልነበር ልንሆን እንችላለን። ከዚህም የተነሳ እነርሱን ለማየትም ሆነ ሕይወታቸውን ለማጥናት እድሉን አላገኘንም። ይህን መጽሐፍ የጻፍኩት ዋናው ምክንያት ይህ ነው። በመሆኑም ያነበባችሁትን በማጥናት ከዛ ተማሩ። እርግጠኛ ባልሆናችሁበት ነገር ላይ ሁሉ
ወደ እግዚአብሔር በመጮህ እርዳታውን ጠይቁ። በእግዚአብሔር መንፈስና እርሱ በወሰነላችሁ ጊዜ ውስጥ እንዴት መስራት እንዳለባችሁ እግዚአብሔር እንዲያሰለጥናችሁና እንዲያስተምራችሁ ጠይቁት። በሕይወት ዘመናችሁ ሁሉ እግዚአብሔር ለእናንተ ያቀደውን ሐሳብ ተከተሉ እንጂ በሌሎች ግፊት ወይም የራሳችሁን ሐሳብ በመከተል ከዘላለማዊ ዕቅዱ አታፈንግጡ። እግዚአብሔር ለእናንተ ያዘጋጀውን ዕቅድ ስትከተሉ የመንፈስ ቅዱስ ቅባት በእናንተ ላይ ይመጣል። ከዚህ ዕቅድና ዓላማ ጋር በመቆራኘት አጥብቃችሁ ያዙት። በጽናትና በጥንካሬም አብሮ በመሮጥ ፍለጋችሁን በኢየሱስ ስም ቀጥሉ።